ወጣት መነኩሴ ኃጢአት ሲሰራ ሂዶ ለሽማግሌው መነኩሴ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ ኃጢአት ሲሰራ ሂዶ ሲናዘዝ፣ መጨረሻ ላይ ምን አለው መሰላችሁ? አባቴ እስከ መቼ ነው ስወድቅ ስነሳ የምኖረው አሉ። እስክትሞታል ሞትን በንስሐ እስከምትቀድመው ድረስ ና ይዞህ አልሰለችህም አለ። ምሕረት የሚሰጥ ማን ስለሆነ ነው? ቤተ ክርስቲያን ለምትሰጠው ምሕረት አንተ ማን ስርች ያደረገ ማን ነው? እንዲሁ እኮ ድረስ 100 ጊዜ ለምን ወድቆ አይመጣም? አንተ እኮ አይደለም ምሕረት ሰጭ። ምሕረት ሰጭ ማን ነው? ክርስቶስ ነው። የምሕረት ቤት ማን ናት? ቤተ ክርስቲያን ነው። ከአንተ ጎጆ ተወስዶ ለዚያ ሰውዬ የኃጢአት ይቅርታ የሚሰጥ ነገር የለም። ደሙን የከፈለለት አምላክ አለ። ይቅርታ የሚሰጥ እሱ ነው። እና ንስሐ አባትህ ይሰለቸኛል ምናምን ምናምን አትበሉ። ይሰልች ዝም ብላችሁ ሄዳችሁ ንገሩት። ማግኘት አልፈልግም፣ ኧረ በተመሳሳይ ኃጢአት ሁልጊዜ ማግኘት አልፈልግም ባይልም አሁን አንድ ምንድን ነው የሚያደርገው? ዛሬም አባ አቤት፣ ዛሬም ያኑ ኃጢአት ልነግረውት ነው የመጣው ነው ሊል ይችላል። ነው ተው፣ እሱን ዝም ብለህ ቁረብ፣ ተው ዝም ብለህ ሊል ሁሉ ይችላል። ግድ የላችሁም ንገሩት። እሱ ጆሮ ነው የሚሰማን። ማን ነው? እግዚአብሔር ነው የሚሰማን። መድኃኔ ዓለም ነው የሚሰማን። እሱ ስለሚሰማን ዝም ብለን ሄደን መናገር ምን ጨነቃችሁ?